ቪዲዮችን የምናየው ደግሞ ስፕሊት ማድረግና ትሪም ማድረግ እናያለን ማለት ነው። ስፕሊት ማለት እንደምታዩት ቪዲዮችን ሰሌክት ካረግን በኋላ የምንፈልገው ቦታ ሄደን እቺን ስፕሊት ምትለዋል እዚህ ጋር በመጫን ቪዲዮችን መቁረጥ ነው ማለት ነው። የዚህ ጥቅሙ ምንድነው? አላስፈላጊ የሆነውን ነገር ለማስወገድ እንደዚህ እየቆረጥን እዚች አሁን ለምሳሌ ይሄንን ቆርጬዋለሁ። በዚህ ጋር እንደምታዩት እዚህ ጋር ቆርጬዋለሁ፣ በዚህ ጋር ቆርጬዋለሁ። ስለዚህ ይሄንን ለማጥፋት ብፈልግ እንደዚህ በሁለት ቦታ ከቆረጥኩ በኋላ ሰሌክት አድርጌው እዚህ ጋር መታየት ዲሌት የምትለዋን እንደዚህ ካረኩት በኋላ ይጠፋል ማለት ነው። መመለስ ከፈለኩ እቺን ቀስት በመንካት እመልሰዋለሁ ማለት ነው። ስለዚህ ይሄ የስፕሊት ጥቅሙ ነው ማለት ነው። ትሪም ማድረግ ማለት ደግሞ ቪዲዮአችንን ማሳጠር ማለት ነው። እንደምታዩት እዚህ ጋር የተቆረጠውን እንደዚህ በእጄ ጫን ብዬ እንደዚህ በመሳብ እስከዚህ እንደዚህ ማሳጠር እችላለሁ ማለት ነው። እንዲሁም ወደ በፊቱ እንደዚህ መመለስ እችላለሁ ማለት ነው። እንደዚህ ማስራዘም እችላለሁ፣ ማሳጠር እችላለሁ። ይሄ የትሪም ጥቅሙ ነው ማለት ነው። ስለዚህ በቀጥታ አሁን ከዚህ ቪዲዮ በኋላ እናንተ እቺ እንድትለማመዱ ሬኮመንድ አደርጋችኋለሁ። መሰጣችሁ ቱቶሪያል ጠቃሚ ሆኖ ካገኛችሁት ሰብስክራይብ እያረጋችሁ እንዲሁም ቪዲዮ ላይክ እያረጋችሁ እንድትመለከቱ እላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።